አረብኛ በአጭር ጊዜ የምትማሩበት ዘዴ ይዤላችሁ መጥቻለሁ። ይህን ዘዴ በትክክል ከተገበራችሁና በቅደም ተከተል ከሄዳችሁ እርግጠኛ ሆኜ የምነግራችሁ በአጭር ጊዜ ውስጥ አረብኛ ማውራት ትጀምራላችሁ። ይሄ ያለ ጥርጥር ነው። ይሄ ማንም ሰው ደፍሮ እንደዚህ ማውራት አይችልም። እኔም ደፍሬ ያወራሁት ስላለፍኩበትም ነው፣ ሌላም ደግሞ እያስተማርኩትም ስለሆነ። ስለዚህ ከልባችሁ መለወጥና ማውራት ከፈልጋችሁ ተከታተሉ። መርሐባ፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። የምስራች አለኝ። በቤት አጋዥነት ወደ አረብ ሀገራት ለመሄድ ያሰባችሁ እህቶቼ ወይም ደግሞ እዛ ያላችሁ የኦንላይን ኮርሱ ተለቋል። አሁኑኑ መጀመር ትችላላችሁ። በድህረ ገጻችን ላይ www.speaktorich.et ላይ ስትገቡ የቤት አጋዦች የሚለውን የኦንላይን ኮርስ መምረጥ ትችላላችሁ። እንዴት እንመዘገባለን ብላችሁ ግራ ከገባችሁ ይህንን ቪዲዮ እየተመለከታችሁ እዛው ድህረ ገጻችን ላይ ያለውን ቪዲዮ ተመልከቱና እንዴት መመዝገብ እንዳለባችሁና እንዴት ኮርሱን መግዛት እንደሚችሉ ያስረዳችኋል። ጥያቄም ካለ በእነዚህ ስልክ ቁጥሮች ደውላችሁ እኛም ማናገር ትችላላችሁ። አሁን ወደ ትምህርቱ እንሂድ። የመጀመሪያው እርምጃ አሁን የምነግራችሁ ነገር በደንብ አስተውሉልኝ። ቢቻላችሁ አንድ ቪዲዮን ፖዝ አድርጉትና ይኸው ደብተር እንዳያስኩኝ ወይ ደብተር ወይ ወረቀት ይዛችሁ ኑ። ይሄን ፖዝ አድርጉት። ቪዲዮን አንዴ ይዛችሁ መጣችኋል። በጣም ጥሩ። አሁን ወረቀቱን ያዙልኝና እስክሪብቶን ያዙ። ተዘጋጅታችኋል? ያላችሁበት ቦታ አሁን ያላችሁበት ቦታ እስኪ ዞር ብላችሁ ተመልከቱ። ጊዜ ልስጣችሁ። አንዴ ዞር ብላችሁ ተመልከቱ። በዙሪያችሁ ምንድነው ያለው? ተመልከቱልኝ በደንብ እሺ። ያሉት ነገሮች ቢያንስ ወይ 5 ወይ ደግሞ 7 ነገሮችን ምረጡልኝ። ከዛ ውስጥ መረጣችሁ? በጣም ጥሩ። ከነዛ ነገሮች ውስጥ የምታውቋቸው ነገሮች ምን አሉ? ስያሜያቸው ማለት ነው። ስማቸው ምን እንደሆነ በዙሪያችሁ ያሉት ነገሮች ስማቸው በአረብኛ ምን እንደሆነ እስኪ መጀመሪያ ራሳችሁን ጠይቁ። የምታውቁት ከሆነ ሰዩ፣ የማታውቁት ከሆነ አሁን የምፈልገው የማታውቋቸው ናቸው። ወይ 5 ወይ 7 ምረጡልኝ። የማታውቋቸው ማለት ነው። በጣም ጥሩ። የምታውቋቸው ኦሬዲ ስለምታውቋቸው እዛ አንቸገርም። እኛ የምንፈልገው የማታውቋቸው ነገሮች ናቸው። ስለዚህ 5 ስያሜዎች ወይም 5 ቃላት ማለት ነው። ለምሳሌ ብርጭቆ ከሆነ ብርጭቆ በአረብኛ አታውቁትም አይደለ? ብርጭቆ ብላችሁ ጻፉ፣ ዝም ብላችሁ በአማርኛ ማለት ነው። በአንድ ጎን ጻፋችሁ ወይ? እሺ። አሁን ደግሞ በደንብ አስተውሉልኝ። እዚህ ጋር ሰንጠረዡ ላይ መጀመሪያ 5 ቃላቶችን ጻፋችሁ አይደለ? በዚህ በኩል 5 ቃላቶች ወይም ደግሞ 5 ስያሜዎች አጻፋችሁ። እሺ። ከዛን ሰንጠረዡን ለሁለት ክፈሉት። በዚህ በኩል ደግሞ ግሶች ብላችሁ ወይም ደግሞ ድርጊቶች ብላችሁ ጻፉ። ከላይ ድርጊቶች ያዛችሁልኝ። በጣም ጥሩ። ከነዚህ 5 ወይም 7 ስሞች ላይ ከነዚህ የሚገናኙ ድርጊቶች የምታውቋቸው አይደሉም፣ የማታውቋቸው ነው የምላችሁ። አሁን የምጠይቃችሁ ያለሁት የማታውቋቸው ነገሮች በዚህ በኩል ትጽፋላችሁ። ለምሳሌ ለሴ አሁን የመረጣችሁ ጠረጴዛ ነው ብለን እናስብ። ጠረጴዛ ነው የመረጣችሁ። ከሰባቱ አንዱ ጠረጴዛ መረጣችሁ። ከጠረጴዛ ጋር የሚገናኙ ድርጊቶች ምንድናቸው ነው የማታውቋቸው? ለምሳሌ ማጽዳት አለ አይደለ? የማጽዳት ድርጊት፣ የመወልወል ድርጊት ወይም ደግሞ የመግፋት ድርጊት፣ ዕቃ የማስቀመጥ ድርጊት ጠረጴዛው ላይ፣ ዕቃ የማንሳት ድርጊት ከጠረጴዛው ላይ። እንደዚህ አይነት ድርጊቶች ከስያሜው ጋር የሚገናኙ ግሶች ማለት። አሁንም ከዛው ስም ጋራ የሚገናኙ ቢያንስ 5 ግሶች እፈልጋለሁ። አባችሁ 5 ግሶች ከእያንዳንዱ ስያሜ ጋር የሚገናኙ ድርጊቶች ጻፋችሁ። በአማርኛም ሊሆን አሁን የማታውቋቸው እንዳልኳችሁ፣ ስለዚህ በአማርኛ ነው የምጽፋቸው የማታውቋቸው ስለሆኑ ማለት ነው። በአማርኛ ጻፋችሁ። በጣም ጥሩ። አሁን ይህንን ካረጋችሁ በኋላ አንዴ ሰንጠረዡን ዝጉልኝ። አንዴ አዲስ ሰንጠረዥ ፍጥሩልኝ። ይሄን ዝጉት። በአጠቃላይ ወደታች ወረዱና እንደ አዲስ እንደዚሁ ስያሜ በሉና ከዛን ግሶች በሉ። ስያሜ ከዛን ግሶች ጻፉልኝ። ጻፋችሁ? በጣም ጥሩ። ከጻፋችሁ በኋላ በዚህ በኩል በስያሜዎች ባለው ቦታ ላይ ማለት ነው እነዛን ስያሜዎች የጠቀሳችኋቸው 5 ወይም 7ቱን የጠቀሳችሁ እነዚህን በብዛት ታውቃላችሁ ወይ? በብዛት ማለት አሁን ለምሳሌ ብርጭቆች ነው የምለው በአማርኛ አይደለ? አዎ። ስለዚህ በአረብኛ ያንኑ እነዚህ 7 ቃላቶች መቼም ካላወቃችሁ መቼም ብዛታቸው ምን እንደሆነ ራሱ አታውቁም አይደለ? ስለዚህ በብዛት እስኪ አሁንም 7ቱንም በብዛት በአማርኛ ጻፏቸው። የመረጣችኋቸው ነገሮች ሊሆኑ ይችላሉ። ፍሪጅ ሊሆን ይችላል፣ መስኮት፣ መብራት፣ ወንበር፣ ምንም ይሁን ያንን የጻፋችሁት ነገር ማለት ነው። በዚህ በኩል በብዛት መልኩ በአማርኛ ጻፉት ስለማታውቁት ማለት ነው። ተግባባን?
አሁን ጻፋችሁት አይደለ? አሁን ደግሞ ወደ ግሶቹ እንሂድ። አሁን ወደ ግሶቹ ስንሄድ ቀደም ብላችሁ የመረጣችኋቸው 5 ግሶች ከእያንዳንዱ ቃል ጋራ የመረጣችሁት 5 ግስ አለ አይደለ? ድርጊት ማለት ነው። ያንኑ ድርጊት በአራት መልኮች እስኪ እናስቀምጣቸው። አንደኛው መልክ ለምሳሌ የማጽዳት አይደለ? የማጽዳት ድርጊቱ አለ። አጸዳለው ብላችሁ ጻፉ። ያውን ይሄንን እኔ የምነግራችሁ ከምሳሌ ጋር ነው። እናንተ ግን የመረጣችሁት ቃል አለ ብለን እናስብ። አጸዳለው ብላችሁ የመረጣችሁት ቃል ካለ ወይም የማጽዳት ግሱ ከመረጣችሁ አጸዳለው፣ እሺ። ከዛ በኋላ እያጸዳሁኝ ነው፣ እሺ። አጽድቻለው፣ ከዛን ደግሞ ለወደፊት አጸዳለው። እነዚህን 4 መልኮች ከእያንዳንዱ ግስ ጋር ራሳችሁ አሁን በጻፋችሁት ግስ መሰረት እያንዳንዱ ግስ ነጥላችሁ ቦታ ካልበቃችሁ ወደታችሁ ወርዱ፣ ችግር የለም። እያንዳንዱ ቃል አምጡና ይቺ ድርጊት ኦኬ፣ የማጽዳት ድርጊት፣ የማየት ድርጊት፣ የማስቀመጥ ድርጊት፣ የመዞር ድርጊት፣ የማንሳት ድርጊት ሊሆን ይችላል። ያንኑ እንግዲህ ድርጊት አስቀምጡና በአረብኛ ስለማታውቁት ጻፉት። መጀመሪያ በአማርኛ አነሳለሁ፣ እያነሳሁኝ ነው፣ አንስቻለሁ፣ ለወደፊት አነሳለሁ። በቃ እንዲሁ እያላችሁ ዘርዘር። ስለዚህ እያንዳንዱ ቃል ስንት ይሆናል ማለት ነው? አንዱን 4 ካለው ምን ሆነ ማለት ነው? 4 5 ጊዜ ማለት ነው 20 ድርጊቶች ይሆናሉ ማለት ነው። 20 አረፍተ ነገር ይሆናል ማለት ነው። እነዚህን ጻፋችሁ ወይስ አልጻፋችሁ? መቼም አሁን ጊዜ አይበቃችሁ፣ ግን ማድረግ ያለባችሁ ነገር የነገርኳችሁ ነው። ይሄ ሁለተኛው ምንድነው? እርምጃ ነው። በቅደም ተከተል እየሄድን ነው። አደራችሁ በቅደም ተከተል ካልሄዳችሁ በእውነትም ለውጥም አታዩበትም። ለውጥ እንድታዩበት ከፈለጋችሁ በዚህ መሰረት እንሂድ። ስለዚህ ይሄንን ጨርሳችሁ አይደለ? አሁንም ሰንጠረዡን ዝጉልኝ። ዘጋችሁ ወይ? ጨርሳችሁ አይደለ? በጣም ጥሩ። አሁን እነዚህን ነገሮች ስለማታውቋቸው አላወቃችሁም አይደለ? ቀጥታ ስልካችሁን ተጠቀሙልኝ። አሁን ስልካችሁን አውጡ። አወጣችሁ? እሺ፣ ከላይ እንጀምር። ከላይ የጀመርናቸው ነገሮች አሉ። ስያሜዎች ብለን አውርተን ነበር። ያደረግነው ምንድነው? ስያሜዎች አወጣን፣ ከዛን ግሶች አወጣን በአማርኛ። እነዚሁ ነገሮች ወረኑና ጀመናይ የሚለውን አፕሊኬሽን አውርዱ። ካላችሁ እሰየው። ጀመናይ ታውቁታላችሁ። ጀመናይ ኤአይ አፕሊኬሽን ነው። እሺ፣ እሱን አውርዱና ካላወረዳችሁ ማለት ነው አንዴ ቪዲዮን ፖዝ አድርጎና፣ እሺ፣ አውርዳችኋል። እንቀጥል። ጀመናይ ላይ ስትገቡ መጀመሪያ ላይ ማድረግ ያለባችሁ ምንድነው? አካውንት ከከፈታችሁ ከአካውንታችሁ ጋር ሊንክ ማድረግ አለባችሁ፣ ከጂሜል አካውንታችሁ ጋር ማለት ነው። ከላይ ያለችው ምልክት አንድ ጂሜል አካውንት ወይም ደግሞ ሳይንን ይጠይቃችኋል ራሱ ተመዝገቡ ብሎ ማለት ነው። ስለዚህ በጂሜል አካውንታችሁ ተመዝገቡ። ከዛን እሱን ከጨረሳችሁ በኋላ ወደ ታች ትወርዱና እዛ የሚጻፍበት ቦታ አለ። የአማርኛ ኪቦርዳችሁን ተጠቀሙ። ከዛ ምን ትላላችሁ? እንደዚህ ብላችሁ ጻፉ። ከአማርኛ ወደ አረብኛ። አረብኛው ራሱ እናንተ ምናልባት የአረብኛው የሀገሩ ያላችሁበት ሀገር ወይም እዚህ ኢትዮጵያ ውስጥ ከሆናችሁ የፈለጋችሁት አረብኛ የትኛው አረብኛ ነው? ለምሳሌ የሊባኖስ አረብኛ ወይም ደግሞ የዱባይ አረብኛ ወይም የኩዌት አረብኛ ብላችሁ ከአማርኛ ወደ ዱባይ ወይም ወደ ኤሚሬትስ ወይም ወደ ኩዌት ወይም ወደ ሳዑዲ አረቢያ አረብኛ አስተርጓሚ ሁን። መጀመሪያችን ጻፉ። ጊዜ ልስጣችሁ አንዴ። ከአማርኛ ወደ ከዛ የምትፈልጉትን የአረብኛ ቋንቋ አይነት ሀገሩ ማለት ነው አስተርጓሚ ሁን ብላችሁ ጻፉለት። ከዛን ላኩለት ለኤአይ ማለት ነው። ጨረሳችሁ? እሱን ከጨረሳችሁ በኋላ ቀደም ብዬ የነገርኳችሁን ስያሜዎች ጻፉና እያንዳንዱ በቅደም ተከተል አደራችሁ። ሁሉ አንድ አትስጡት፣ በቅደም ተከተል። ለምሳሌ አወጣችሁና አንድ ስም፣ ለምሳሌ ጠረጴዛ አታውቁም ነበረ፣ ጣውላ የሚለውን ቃል ሊሰጣችሁ ይችላል፣ ወይም ሌላ ትርጉም እንደ ሀገሩ ይሰጣችኋል። ጠረጴዛ ብላችሁ ጻፉለትና ከዛ በኋላ ስትልኩለት በአረብኛ ምን እንደሆነ ይነግራችኋል ማለት ነው። በአረብኛ ይጽፈዋል አይደለ? ከዛ በኋላ ምን ታረጋላችሁ እናንተ? አጻጻፉ ትላላችሁ። አጻጻፉ ወይም አጠራሩ በአማርኛ ንገረኝ። ያን አረብኛ የነገራችሁ በኋላ ያንኑ ቃል ይዛችሁ ኮፒ ታረጉትና ኮፒ አድርጋችሁ ከዛም ወደ ድጋሚ ወደ ጀመናይ ትሄዳላችሁ። ከዛ በኋላም ታስቀምጣላችሁ። አጻጻፉ ወይም ደግሞ አጠራሩ በአማርኛ ንገረኝ ብላችሁ ይጽፍላችኋል በአማርኛ ማለት ነው። ራሱ አጠራሩ ምን እንደሆነ እንዴት መጥራት እንዳለባችሁ ማለት ነው። ይሄን እያንዳንዱ ካየናቸው ነገሮች በሙሉ ማለት ነው በዛ መሰረት ትሄዳላችሁ። ስያሜዎች 5 ስያሜዎች ወይም 7 ስያሜዎች አሉ ብላችሁ አስባችሁ ከዛ በኋላ የብዛት ስያሜዎች ብለናል።
ነጠላ የነበረው ወደ ብዛት ደግሞ ጠይቃላችሁ። ከዛን ወደ ግሶች ስትሄዱ ግሶቹን መጀመሪያ ግሶቹን ትጽፋላችሁ። ከዛን ወደ ምሳሌዎቹ እነዚህ የግሶቹ መልኮች ሲለዋወጡ እጠጣለሁ፣ እየጠጣሁኝ ነው፣ ጠጥቻለሁ፣ ወደፊት እጠጣለሁ የሚለውን ልክ እንደዛ አይነት የጻፋችሁት አለ አይደለ? 5 ጊዜ የተጻፉትን አረፍተ ነገሮች ወይም ደግሞ ግሶች መልኮች እነሱንም ይዛችሁ ወደዛ ማስገባት። ልክ እንደዚሁ እየነገራችሁ እናንተ ደግሞ ከጎኑ እየጻፋችሁ ምን ታደርጋላችሁ? ሌላ ሰንጠረዥ ትፈጥራላችሁ ማለት ነው። እዛ ጋር የሰጣችሁን መልስ እየጻፋችሁ ተግባባን። ይሄ ምንድነው? የሶስተኛው ስቴፕ ነው። አራተኛው ስቴፕ ከተነገራችሁ በኋላ እናንተው ራሳችሁ ኦልሬዲ ተነገራችሁ አይደለ? ከእያንዳንዱ ቃልና ግስ ተጠቅማችሁ 3 አረፍተ ነገሮች በየቀኑ እየጻፋችሁ አዳዲስ 3 አረፍተ ነገሮች እየጻፋችሁ ለሳምንት ያህል ነው የምታደርጉት ይሄን ነገር ለሳምንት ያህል። ስለዚህ በየቀኑ 3 አላችሁ ማለት ነው። ለሳምንት ያህል 3 አረፍተ ነገሮችን ትፈጥራላችሁ ማለት ነው። ይሄ አራተኛው ስቴፕ ላይ ነው። ልክ እዛውን ከጨረሳችሁ በኋላ ይህንኑ ስቴፕ ከጨረሳችሁ በኋላ በስምንተኛው ቀን የተማራችሁትን ነገር በሙሉ ለ2 ቀን ለ3 ቀን ማለት ነው። 8ኛው 9ኛውና 10ኛው ቀን ምን ታደርጋላችሁ? የተማራችሁት ነገር በሙሉ ያገኛችሁት መረጃ በሙሉ ለ3 ቀናት እየተለማመዳችሁ ጠብቁ። የደጋገማችሁ አረፍተ ነገሮቹ በየቀኑ እየደጋገማችሁ እያላችሁ ለ3 ቀን ብቻ እነዛን ታሰራላችሁ። ያንኑ ከጨረሳችሁ በኋላ ሌላ ቦታ ትሄዱና የመጨረሻው ስቴፕ ማለት ወይም የመጨረሻው ድርጊት ምን ታደርጋላችሁ? ሌላ ቦታ ትሄዳላችሁ። ባለፈው ወይም ደግሞ አሁን በምታዩበት ሰዓት ላይ ቪዲዮ የምታዩበት ቦታ ላይ የነበራችሁ ቦታ አለ አይደለ? መጀመሪያ ስያሜ ይመረጡ ያልኳችሁ ነገር አለ። ሌላ ቦታ ደግሞ ምረጡ። ለምሳሌ አሁን ቤት ከሆናችሁ ወጣ ብላችሁ ደግሞ ምናልባት መንገድ ላይ ሆናችሁ ደግሞ ይህንኑ ተግባር ቀደም ብዬ ነገርኳችሁ 4 እርምጃዎች አሉ አይደለ? እነዚሁ 4 እርምጃዎች እንዳረጋችሁ በሙሉ ልክ ሌላ ቦታ ላይ መተግበር ይጠበቅባችኋል ማለት ነው። በየቦታው እንደዚሁ እየቀያየራችሁ ሳምንት እያለፋችሁ እንደዚሁ በየቦታው እየቀያየራችሁ ባላችሁበት ቤት ውስጥ ራሱ ሊሆን ይችላል። ቤት ውስጥ መኝታ ቤት ሊሆን ይችላል። ከዛን ኩሽና ቤት ሊሆን ይችላል። ከዛን ሽንት ቤት ሊሆን ይችላል። በቤት መጀመር ትችላላችሁ፣ ከከበዳችሁ መውጣት ማለት ነው። ከቻላችሁ እሰየው፣ ካልቻላችሁ ግን ቤት ውስጥ ብዙ ቦታዎች አሉ። ስለዚህ እያንዳንዱ ሳምንት በተለየ ቦታ ላይ ተገኝታችሁ ከዛው ከነገሩ ጋር የሚገናኙ ስያሜዎች፣ የሚገናኙ ድርጊቶች እየጻፋችሁ ከኤአይ ጋር በመገናኘት ብዙ መረጃዎችን ታገኛላችሁ። በእርግጠኛነት በትክክል ከተገበራችሁ እርግጠኛ ሆኜ የምነግራችሁ ትለወጣላችሁ። ይሄው ቃሌ ነው። ትለወጣላችሁ። ግን የናንተን ቆራጥነት ይፈልጋል። የናንተን ቀጣይነት ይፈልጋል። ይሄ ስንፍና አይሰራም። እዚህ ጋር ቋንቋ በአቋራጭ የለም። ይሄው ግልጽ ልንገራችሁ፣ በአቋራጭ ቋንቋ የለም። 10 ዓመት 5 ዓመት ሆነኝ የሚሉ ሰዎች ልፋት አልፈለጉም ማለት ነው። ይሄው ግልጽ ልንገራችሁ፣ ልፋት አለው። ልፋት ደግሞ ካልተገበራችሁ ወይም ደግሞ እንደዚሁ እንጀራ ለመብላት እኮ እየሰራችሁ አይደለ? ካልሰራችሁ ገንዘብ አይከፈላችሁም። ስለዚህ ገንዘብ አግኝታችሁ ከዛ በኋላ ነው ምግብ ገዝታችሁ የምትበሉት። ተመሳሳይ ነገር ነው። ቋንቋ ውጤት ከፈለጋችሁ፣ ውጤቱን እንድታዩ ከፈለጋችሁ፣ የድካማችሁ ፍሬ ማግኘት ከፈለጋችሁ አሁን የነገርኳችሁ ነገሮች በትክክል መተግበር አለባችሁ። ካልተገበራችሁ ለውጥ የለም። ሌላ ሰው በአጭር ጊዜ ትማራላችሁ ከዚህ ውጪ ትማራላችሁ ያላችሁ ሰው ካለ ውሸት ነው። ይሄው ልንገራችሁ፣ ምንም እንደዛት ነገር የለም። በልፋት በድካም በጥረት በውጣ ወረድ ገብታችሁ ነው ያንን ለውጥ የምታመጡት። ካለዛ አይኖርም። ይህን ነው የዛሬ ላካፍላችሁ የፈለግኩትና ያው ትምህርት ብጤም አይደለም እንደ ምክር ብጤ ነውና በደንብ ከተገበራችሁ ለውጥ ታገኛላችሁ። ቪዲዮ ከተመቻችሁ ላይካችሁ እንዳይለየን፣ ሰብስክራይብ ደግሞ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳይለየን፣ ምክንያቱም ትጠቀሙበታላችሁ ቻናሉ። በሚቀጥለው ቪዲዮ እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።